ውድ የቴክኖ ፕላስ ቤተሰቦች እንዴት ሰነበታችሁ? እንዴት ቆያችሁ? ዛሬ የምንማረው ስለ ኤአይ ነው። እንዴት በኤአይ በጣም የምታምር ዌብሳይት ክሬት እናደርጋታለን። ኤአይ ብዙ አይነት ዴቨሎፕ ማድረግ የምትችሉበት ኢንቫይሮንመንት ነው። እኛ አሁን የምናየው ስለ ፒኤችፒ እንዴት በኤአይ ተጠቅመን ዴቨሎፕ እናደርጋለን። በጣም ዊዝን ሚኒት ነው ክሬት የሚያደርገው። ግን አሁን ምንድነው ኢንቫይሮንመንቱ እናንተ ሴት አደረጋችሁ አላደረጋችሁ፣ ይህን ከማድረጋችሁ በፊት ቀድማችሁ ቪዥዋል ስቱዲዮ ኮድ መጫን አለበት፣ ዛምፕ መጫን አለበት ሰርቨር ስለሆነ ፓች፣ ከዛ ኖድ ጂኤስ መጫን አለበት። እነዚህ ሶስቱ ነገሮች ከተጫኑ ወደ ስራ እንገባለን ማለት ነው። ምናልባት ካልጫናችሁ እንዴት እንደሚጫኑ መንገድ ላይ ያሳያችሁ። ክሮም ላይ ከተገቡና እዚህ ጋር ቪኤስ ኮድ ቪዥዋል ኮድ ዳውንሎድ የምትላለች እዚህ መጀመሪያ ላይ ሊንክ ትመጣለች። እሱን ትነካላችሁ። ነክታችሁ ዳውንሎድ የምትላለች ዊንዶች ቀጥታ ኢንስታል ታደርጋላችሁ። ምንም አይነት ኔክ አይኖረውም። ቀጣይ ምንድን ነው ክሮም ተከፍቱና እንዳይወሳስባችሁ ብዬ ነው። ቀጣይ ምንድን ነው ስለ ዛምፕ ዳውንሎድ እቺስ መጀመሪያ ሊንክ ትመጣለች። ዛምፕ ትላለች። እሷን ከዚህ ከሶስቱ አንደኛው ክሊክ አድርጋችሁ ዳውንሎድ አድርጋችሁ መጫን ነው። ፒኤችፒ ነው፣ አፓች ነው ይሄ ተጠቅማችሁ። ቀጣይ ምንድን ነው ኖድ ጂኤስ ግዴታ ነው። ይሄ ከሌለ ተርሚናሎችን ራን ማድረግ አትችሉም። ስለዚህ ጃቫስክሪፕትን ኤቭሪዌር ራን ለማድረግ ለምን እንደሚያስፈልገን ኖድ ጂኤስ። ስለዚህ እዚህ ጋር ኤአር ነው ራን ጃቫስክሪፕት ኤቭሪዌር ዊዝ ሄልፕ ኖድ ጂኤስ ዛው ታረጉታላችሁ። ከየት እንደሆነ የምታረጉት እዚህ ጋር ቨርዥኖች አሉ። ለቴስት በፈለጋችሁበት መውረድ ትችላላችሁ። ዳውንሎድ ታደርጋላችሁ እዚህ ገብታችሁ። ብዙ አማራጮች አሉ። ኖጂስ ግዴታ ማውረድ አለባችሁ። ስለዚህ ገብታችሁ ታያላችሁ። እዚህ ጋር ዳውንሎድ የምትላለች ገብታችሁ እዚህ ጋር ዊንዶውስ ኢንስታለር ወይም ዚፕ ፋይል ከሁለቱም መርጣችሁ መጫን ትችላላችሁ። ይሄ ኢንቫይሮንመንትን ሴት ለማድረግ የሚያስፈልጉ ሶስት ግብአቶች ናቸው። እነዚህ ግዴታ ናቸው። ይህን ካረግን በኋላ ወደ ሲ እንገባለን ማለት ነው። ዊንዶው ከፍታችሁ ሲ ድራይቭ ላይ ዛምፕን ከጫናችሁ በኋላ እንደዚህ አይነት ፎልደር ይመጣላችኋል። ከመጣ በኋላ ኤችቲቲ ዶክስ ትገባላችሁ። እዚህ ጋር ምን ታደርጋላችሁ? አንድ ፎልደር ክሬት እናደርጋለን። እኛ አሁን ፕሮጀክት ክሬት የምናደርገው ፎልደር ክሬት እናደርጋለን። እዚህ ጋር ኢኮሜርስ ኤአይ እዚህ ጋር መጀመሪያ እኔ ጋር ስላለኝ ነው ኤአይ። እሷን ክሬት እናደርጋለን። ክሬት አድርገን ፎልደር እናስቀምጣለን። በኋላ ፎልደሩ ላይ ነው ኤአዩ ሙሉ ኢንፎርሜሽናችን ወይም ዳታዎችን የሚጭንልን ማለት ነው። ቀጣይ ምን የምናደርገው ቪኤስ ኮድ ላይ እንገባለን። ቪኤስ ኮድ እቺን ከጫናችሁ በኋላ የሚመጣው ኢንቫይሮንመንት እንደዚህ ነው። እቺን ቪኤስ ኮድ ትከፍቱና ምን እናደርጋለን? ፎልደር ቅድም አሁን ኤችቲ ዶክስ ላይ ክሬት ያደረግናትን ፎልደር እዚህ ጋር እንከፍታለን። ኦፕን ፎልደር ምትላለች ቲዩት ትከፍቱና እዚህ ጋር ሲ ፋይል ላይ እናንተ ጋር እንደምትሄዱ ትገባላችሁ። ከዛ ቀጥ ብላችሁ ወደ ዛምፕ ትሄዳላችሁ። ከዛ ኤችቲ ዶክስ ትገባላችሁ። ቅድም ፎልደር ክሬት ያደረገው ኢኮመርስ ኤአይ ሁለት ናት። ስለዚህ ሰለክት ፎልደሩን ወደዚህ አምጥተናል። የስ ከዚህ በኋላ ምንድነው ተርሚናሉን ራን ለማድረግ ስክሪፕቱን ራን ለማድረግ ያስፈልግናል። ለዛ ነው ኖጂኤስ ጫኑ ብለን መጀመሪያ ያወራነው። ተርሚናል የምትል እዚህ ጋር ትመጣለች። እዚህ ጋር ካልመጣች እዚህ ጋር ገብታችሁ ማየት ትችላላችሁ። እዚህ ጋር ማለች ማለት ነው። እቺን ኒው ተርሚናል ታመጣላችሁ። ካመጣች በኋላ እዚህ ጋር ምንድነው ስክሪፕቱን ራን የምታደርጉት? ያን ስክሪፕት ለማግኘት ወደ ክሮም አሁንም እንገባለን። ገብተን ምንድን እናደርጋለን? ስለ
እዚህ ጋር ምንድን ነው ጽፋት ብራውዘር ከፍታችኋል አይደለም? ብራውዘር ከከፈታችሁ በኋላ ቻት ጂፒቲ ብራውዘር ከከፈታችሁ በኋላ ኦፕን ኮድ ኤአይ ቺት ኦፕን ኮድ ኤአይ የምትል ታገኛላችሁ። አገኛችሁት። ስለዚህ እዚህ ጋር ኦፕን ሶርስ ኤአይ ኮዲንግ ኤጀንት የምትላት ተቀባላችሁ እዚህ ጋር ሶ ኦፕን ሶርስ ኤአይ ኮዲንግ ኤጀንት ስሙ እንደሚናገር ሶ ክራለር ከምትለው ቀጥለ ኤንፒኤም ትላለች። ሶ የኖድ ጋር ናት እቺ። ስለዚህ እቺን ኮፒ እናደርጋታለን። ኮፒ አድርገን ወዴት የምንሄደው ወደ ቅድም ወደ ቪዥዋል ስቱዲዮ ኮድ እንገባጣበታለን። ሶ እዚህ ጋር እናደርጋለን ያውን ያመጣነውን ፔስት እናደርጋለን። ኢንተር ሶ ስክሪፕቱ ራን ያደርግልን ነው ማለት ነው። ኦኬ ራን አደረገልን። ቴንክ ዩ። ቀጣይ ምንድን የምናደርገው እዚህ ጋር ኦፕን ኮድ የምትሏን ስክሪፕት ራን ታደርጋላችሁ። ኢንተር ሶ ይሄ ፓርት ምንድን የሚያደርግልን የራሱን ኢንቫይሮንመንት እናመጣልናል። እዚህ ጋር ከኤአይ ከቻት ጂፒቲ እኛ የምናመጣው አለ እዚህ ፔስት እናደርጋታለን ማለት ነው። ሶ አሁንም ብራውዘር ጋር ሄደን ምንድን የምንጽፈው ቻት ጂፒቲ ኤአይ ምትለን እንጽፋለን። ሶ እዚች ጋር ቀጥታ ኤአይ ፕላትፎርም እዚህ አይደለችም ቻት ጂፒቲ ነው የምትገቡት እዚህ ጋር። ሶ አስክ ኤኒቲንግ የትኛውም ነገር መጠየቅ ትችላለህ የምትላለች። እዚህ ጋር እኔ የራስን ጥያቄን ጽፌ ያስቀምጫለሁ። ራሳችሁን የምትፈልጉት አይነት ፕሮጀክት ዲዛይን እንዲያወጣላችሁ እናንተ የምትጽፉት በራሳችሁ ወይ ነው ማለት ነው። ሶ እዚህ ጋር እኔ አሁን ራስን ፔስት አደርጋለሁ የሰራሁትን። እናንተም እንድትጽፋችሁ በአንድሮይድም ሆነ በጃቫም ይሁን የትኛውም ፍላተር ነው የትኛውም ፕሮጀክትም የፈለጋችሁት ወይ በዚህ ትጽፋላችሁ ራሱ ስክሪፕቱ ያወጣላችኋል። ሶ ራን እናደርጋለች እስኪ ሲነካችሁ ሶ ቻት ጂፒቲ ወይ ኤአይ ራሱ የሆነ ኢንፎርሜሽን እስኪያወጣላችሁ ትጠብቁታላችሁ ማለት ነው። ሶ ያወጣልን ነው። ሌትስ ሜክ ኢት ፎር ስክሪን ያችሁታል እንዴት ያወጣልን። ያው ኦርደር ኮንፎርሜሽን ፔጅ፣ ዩዘር ፌሲንግ ፔጅ፣ ሆም ፔጅ፣ ሄሮ ባነር፣ ፊቸር ፕሮዳክት፣ ካቴጎሪስ፣ ፕሮሞሽንስ፣ ኮል ቱ አክሽን በተን የሌለ ነገር የለም። እዚህ ጋር እዩ እስኪ እንዴት እንደሚያመች ቼክአውት ፔጅ፣ አርቢ ፓናል ከሆነ ሰፓሪንግ ዳሽቦርድ ላይአውት፣ ስላይድ፣ ሳይድ ባር ናቪጌሽን አይከን፣ ዲዛይን ሰ ሞደርን ኢኮመርስ ስቲክ እነዚህ ኢንፎርሜሽኖች እዩ እስኪ። ሶ እነዚህን ዳታዎችን ኮፒ እናደርጋቸዋለን ከጨምረን ከዚህ ጀምረን እዚህ ኑረት ኮፒ አድርገን ኑረት ስለሚያስፈልገን provide complete front-end HTML, CSS, welcome, no backend logic required, front-end only. So ይህንን ኮፒ እናድርገውና ወደ ቪኤስ ኮድ እንሄዳለን። ቪኤስ ኮድ ላይ ጋር አስክ ኤኒቲንግ በምትለው ቦታ ላይ ፔስት እናደርጋታለን። 63 ላይን ኦፍ ኢንተር እናደርጋለን። ሌትስ ዋይት ፎር አሜንድመንት። እዚህ ጋር እንደምታዩት ምንም አይነት ፎልደር የለም። እዚህ ጋር አሁን ራሱን ክሬት የሚያደርግልን ራሱን ፎልደር ራሱ አውቆ። ስለዚህ
ክሬት ፕሮጀክት ስትራክቸር እና ፎልደር የምትላል ይኸው እዚህ ከላይ አድሚን አሴት ፔጅ የምትል ክሬት ያደርግልን ነው። ኦኬ ትንሽ ጠብቁ። ቢውልድ ሆም ፔጅ ዊዝ ሄሮ ባነር እና ፊቸር ፕሮዳክትስ ይህን ስክሪፕቱን ራን ያደርግልን ነው። እዚህ ጋር ምንም አይነት ፔጅ አልነበረም ክሬት ያደርግልን ነው። አድሚን ፔጅ አሴት እዚህ ጋር አለን። አሴት የሚይዘው ምንድን ነው? ያው እነዚህ ሲኤስኤሶችን ኢሜጆችን፣ ሲኤስኤስ ማለት ኤክሴል ሺት ነው የሚያሳምርልን ኢንቫይሮንመንቱን እንዲያምር የሚያደርግልን በሲኤስኤስ ተሰርቶ ነው። ስለዚህ ያንን ሎድ ሊያደርግልን ጃቫስክሪፕትን እኔ ስክሪፕቱን ሎድ ለማድረግ የሚያስፈልግን ጃቫስክሪፕት ኢሜጆችን እነዚህ ስላይ ለማድረግ ወይም የፕሮጀክት ኢሜጆችን ከዛ ስታቲካሊ ለማግኘት ስንፈልግ ከዛ ኢሜጅ የምንጠቀመው። ስለዚህ ፔጅ ላይ አሁን ኢንዴክስ ዶት ኤችቲኤምኤል ምን ክሬት አድርጎልናል። ስለዚህ ፕሮጀክት ፕሮዳክት ሊስቲንግ ቺት ስለዚህ ፕሮዳክቶችን እዚህ አስቀምጦልናል። አሁን እዚህ ኮዶች ይታያሉ። ምናልባት ከዚህ ውስጥ እናንተ መማር የምትፈልጉ ነገር ካለ በጣም መማር ትችላላችሁ። በጣም ኔት የሆነ ኮድ ነው ዴቨሎፕ ያደርግልን ያለው እንደ ማስተማሪያ ነው የሚያገለግለው። ከዚህ መማር ትችላላችሁ። ግን ሞር በዚህ ዲፔንድ ባትሆኑ ነው የሚመረጠው። ምናልባት ቢውልዲንግ ፕሮዳክት ዲታይል። ስለዚህ አሁን አላማችሁ ይገባችኋል። ለምሳሌ ፕሮጀክት ኢኮመርስ ምን ዲፓርትሜንቶችን ይይዛል፣ ምን አይነት ዩዝ ኬዞች አሉ፣ ምን አይነት ኤንቲቲዎችን ይይዛል፣ ምን አይነት ክላሶችን ይይዛል። ያንን ማወቅ ግዴታ ነው። ለምን ፕሮጀክቱ በምን ወይ እየሄደ እንዳለ ለማወቅ እነዚህ አይነት ፖይንቶችን ማወቅ አለባችሁ። እዛ ነው አሁን እዚህ ጋር ፕሮጀክቱ ትንሽ የሚቆየው። ፕሮጀክት ዲቴይል ላይ ፕሮዳክት ዲቴይል ብዙ ነገር አለ። ፕራይስ አለ፣ ፕሮዳክት ታይፕ አለ፣ ፕሮዳክት ላይ ራሱ ኢሜጅ አለው። ስለዚህ ይህን ሁሉ ፕሮጀክት ክሬት ያደርጋልን ነው ማለት ነው። ለዛ ነው የራሳችሁ ፕሮጀክት ምን አይነት ነገሮችን የሚይዘው ከውስጥ ያንን ዩዝ ኬዞችን ዲያግራሞችን በደንብ ዲቴይል ማወቅ አለባችሁ ያንን ነገር ለመስራት ይሁን። በቃ እዚህ ጋር ክሬት ሾፕ ካርት ፔጅ አለ፣ ቢውልድ ቼክ አውት የራሳቸው ዩዝ ኬዞች አሉ። ያንን ፕሮጀክት ዴቨሎፕመንት አናሊሲስ ላይ መስራት አለባችሁ። ምን መካተት አለባቸው የሚል ነገር ማለት ነው። ያንን እሷ ኤአይ አውቆት ነው እያንዳንዱ ስቴፕ ሳይዘል እየሰራልን ያለው ማለት ነው። ሲጨርስ በጣም የሚገርም ፕሮጀክት የሚያወጣልን። እኛ እንደዛ ራሱ ኒት አድርገን አንጽፍም። ሲጀመር እያንዳንዱ ፕሮጀክት ላይ ጎን ላይ ኮሜንት አድርጎልን። ኮሜንት ማለት ምንድን ነው? ማንኛውም ሰው ወኪንግ ካስተመር እንኳን ገብቶ ፕሮጀክት ቢበላሽ ኤድ ለማድረግ ክሊር አድርጎ ኒት አድርጎ የሚጽፍልን ማለት ነው። ፕሮጀክት ላይ ኮሜንት የምናስቀምጠው ለዛ ነው። ኮሜንት ላይ ፊትለፊት ይሄን ብሎ ማስቀመጥ ማንኛውም ሰው ገብቶ ኮዱን
ዴቨሎፕ እያደረገ ሰውን ብቻ ሳይሆን ሌላ ሰውን ኮድ ገብቶ ጎርጉሮ ማግኘት እንድችል አድርጎ ነው የሚጽፈው። ይሄም እንደዚህ አድርጎ ነው የሚያደርግልን እና ሞር ኒት ፕሮጀክት ነው የምታገኙበት ከውስጡ እና በደንብ ቢጠቀሙበት አሪፍ ነው። ሰው ስለ ፕሮ ዲቴይል እዚህ ጋር አልነበረችም። እዚህ ጋር አሁን ኤችቲኤምኤል የምትል ፕሮ ዲቴይል አምጥቶልናል። ኦኬ ሶ ዩዚንግ ቅድም እንዳለው ኤችቲኤምኤል 5 ነው የሚጠቀመው። ሶ ክሬት ሾፒንግ ካርት በስቴፕ ቅድም ስለ ዲቴይል እየሰራ ነበር። አሁን ሾፒንግ ካርት ለው ምንድነው? ካርት ላይ እኛ እያንዳንዱ ፕሮጀክቱን ክሊክ በምናደርግበት ታይም ወደ ካርት ነው የሚጨምርልን። ካርት ላይ ራሱ ሎጂካል ራሱ አልጎሪዝም አለ። እኛ ከፕሮጀክቱ ካርት ሪሙቭ ማድረግ እንችላለን፣ አድ ማድረግ እንችላለን። ደግሞ ካርት ለተሰበሰቡት ነው ወደ ቼክአውት የምንወስደው ከዛ የምንቀበለው ማለት ነው። ያንን ሎጂኩ ለአንድ ፕሮግራመር እንድታውቁ ፈልጋለሁ። ያንን ሳታውቁ ኦፕሬሽኖችን እንዴት መስራት እንዳለባችሁ ግራ ሊላችሁ ስለሚችል ያንን ማወቅ አለባችሁ። ቀጠምነው ቢልድ ቼክአውት ፔጅ ከካርት አይደለም ካርት ላይ ያስቀመጥነውን ወይ ዘንቤል ላይ ያስቀመጥነውን ፕሮዳክት ወዴት የምንወስደው ወደ ካሸሮ ጋር ነው የምንወስደው። ያንን ሰርቶልናል ነው ካርት። ካሸሮ ደግሞ እዚህ ጋር ካርት መጎጎዝ ትችላላችሁ እንደፈለጋችሁ። ኢንሰከንድ ይሄን ኮድ አንዴ ዱብ አድርጎ የሚያስቀምጥልን ማለት ነው። ሾፕ ካርት ጨርሷል። አሁን ቢልድ ቼክአውት ፔጅ ቅድም እያወራው እንደቆምኩት ዘንቤል ላይ ያስቀመጥነውን ወይም የሰበሰብነውን ግብይት ወደ ካሸሩ ጋር እንወስዳለን። ለምን? ብር ለመክፈል። እዚህ ጋርም ካርት ላይ የተሰበሰበውን ቼክአውት ፔጅ እንመጣበታለን። ቼክአውት ፔጅ ምንድን ነው? ክፍያ የምንፈጽምበት ማለት ነው። ያንን ነው። ቀጣይ እዚህ ጋር ስትሄዱ ሎጊን ሬጅስትሬሽን ፔጅ ካስተመር ሬጅስተር አድርጎ ቢጠቀም ሞር የተሻለ የሚሆነው። ሎጊን አድርጎ ቢጠቀም ደንበኛ የሚሆነው ራሱ በፊት የተጠቀሙትን ነገር ኢንፎርሜሽን ሊይዝ ይችላል። አይዲም ሴሽንም ይዞ መጠቀም ይችላል። ለዛ ሎጊን ቢያደርግ መልካም ነው። ያው ለማንኛውም ሎጊን ፔጅ ነው። ከዛ ከሱ ቀጥሎ ቢልድ ኦርደር ኮንፈርሜሽን ፔጅ ምንድነው? ኮንፈርሜሽን ኦርደር ኮንፈርሜሽን ማለት ያው ሳክሰስፉሊ ደርሶልሃል ኦርደር አድርገሃል የሚል ነገር ነው። ያ ነገር አለ። ክሬት አድሚን ዳሽቦርድ ላይአውት። ቀጣይ አድሚን ዳሽቦርድ ምንድነው? አድሚኖች አሉ የነዚህ እቃዎችን ፖስት የሚያደርጉ የእናንተ ኦርደርን ቼክ የሚያደርግ ዩዘር ክሬት የሚያደርግላችሁ ለነዛ ለካሸሮች ሊሆን ይችላል ለዩዘሮችን መስራት የሚችልበትን። ቀጣይ ቢልድ አድሚን ማናጅመንት ፔጅ። ስለዚህ ይሄ አድሚን ማነው? የራሱ ፕሮዳክት እኔ ቅድም ያወራው ፕሮዳክቶችን ኦርደሮችን ዩዘሮችን ማናጅ የሚያደርግበት ይሄኛው ቅድም ላይአውት ነው። ዌብሳይት እኛ ከፊት ለፊት እንደምናየው ላይአውት ነው፣ ግን ያኛው ደግሞ እስከ ኦፕሬሽን ጋር የተያያዘ ነገር ነው ማለት ነው። ይህን ቅድም መጀመሪያ ሰርቶ ነበረ። ይህ ምንድነው? ጃቫስክሪፕት ፋይል ሼርድ ኤስኤስ ማለት ይህንን ሼርድ ኤስኤስ ወይም ሲኤስኤስ ፋይሉን ሁሉም ክላሶች እንዲጠቀሙ ማድረግ ማለት ሼርድ ማለት ነው። ይህ ምንድነው? ፕሮጀክት ዴቨሎፕ እያደረጋችሁ እንደምታደርጉት አንዳንዱ ሰዎቹ ሁሉም ቦታ ላይ ሲኤስኤሶችን እነዚህ ጃቫስክሪፕት አንድ ላይ ያስቀምጣል። ያንን ምንድነው? ፐርፎርማንሱን በጣም የሚቀንስላችሁ ያንን ደግሞ እንደዛ ሲሆን ፐርፎርማንሱ የፕሮጀክታችሁ እንዲጨመርላችሁ ቦስት እንዲሆን ሼር ላይ ብትጠቀሙ ማለት አንድ ቦታ ላይ ብቻ ያን ሲኤስኤስ ሰርታችሁ ማሳመር ሰርታችሁ ለሁሉም ኮል ያደርጋችሁ ብትጠቀሙት ሞር አድቫንቴጅ አለው። ያ ደግሞ ፕሮጀክቱ በጣም እንዲፈጥንና ቶሎ ሎድ እንዲያደርግላችሁ ያግዛል። ማርኬት ላይ አሁን ፕሮጀክት ላይ ከአንድ ካምፓኒ ወይም ከአንድ ድርጅት የእናንተ ፕሮጀክት ልቆ የሚገኘው ምንድን ነው? ፐርፎርማንሱ ይታያል። ማንኛውም ሰው ዴቨሎፕ ያደርጋሉ። በምን እንደምትሻለው በቀልጥፍና። አሁን ቀልጣፋ የሚባለው ይሄ ነው። አንድ ሰው ዌብሳይትን እንደገባ በሰከንድ ጥቅ ብሎ ቢመጣ ከሆነ ቀልጣፋ ነው ማለት ነው። ያም እንደሚያሳየው ፍጥነቱን የዌብሳይት ዲዛይን ተደርጎ ፈጣን ሪስፖንስ ለደንበኛው ወይ ለካስተመር የሚሰጥ ከሆነ ያንተ ዌብሳይት ተመራጭ ነው የሚሆነው ከነሱ ብሎ። ግን ያለው ዘገምተኛው ሎድ ያደረገ ቢቆይ ታይም ኢዝ ቬሪ ጎልድ ይባላል። የሚጠብቅ የለም። ሁሉም ማርኬት እያለ አንተ ጋር ማንም የሚጓዝ የለም። ይህንን ትንሽ ፕሮጀክት እንደዛ ማየት የለባቸው። ትላልቅ ፕሮጀክቶች አሉ ሂውጅ የሆኑ ፋንክሽን ያዙ ሂውጅ የሆኑ
ሞጁሎችን ያዙዋሉ። የእነዚህን ፕሮጀክት አሁን ለምሳሌ እናንተ እነዚህ ኤስኤሶች ሁሉም ደርባችሁ የሚያስቀምጡ ከሆነ ለምሳሌ 50 ፔጅ ከሆነ 30 የሆነ ፔጆች ካሉ በ30ዎቹ 30 ኤስኤስ ታስቀምጡ ምን ያህል ሎድ እንዲሆን ነው። ስታይሎች ናቸው። የቴክስት ሊሆን ይችላል፣ የኢሜጅ ሊሆን ይችላል፣ የፊት ገጽታ ኢሜጆችን ሁሉንም እያንዳንዱ ፔጅ ራን ባረግ ቁጥር ያ ሁሉ ስክሪፕቱ ራን ያደረገ ይቆያል። አስብ። ያ ሲሆን ፕሮጀክታችሁ ደካማ ሊሆን ይችላል። ሶ ይሄ እንዳይሆን ሼር ኤስኤስ መጠቀማችሁ አድቫንቴጅ አላቸው ማለት ነው። ያ ነው ሞር ሶ ሼር ኤስኤስ እንዴት እንደሚያደርግ አፍተር ዘ ፕሮጀክት ራን አልሻው አሳያችኋለሁ። ሶ እያደረገ አይደለም። እዚህ ጋር ቼክ አውት እዚህ ጋር ሰርቷል። ሎጊን ቅድም የምትል ሰርቷል። ቼክ አውት ሰርቷል። ካር ሰርቷል። እኛ ከምናደርገው በላይ ነው የሚያደርግልን። ባይዞ በጣም ፈጣን ናቸው። እያንዳንዱ ራን ያደረገልን ነው። ሶ ቅድም እንደገባው ቻት ጂፒቲ ላይ ገብታችሁ እናንተ ዴቨሎፕ ማድረግ የፈለጋችሁ ስለ አይነት ፕሮጀክት እዛ ላይ ዴቨሎፕ ታደርጋላችሁ። ሰው ጽፉና በእናንተ በሚመች ወይ እኮ ጽፉት በእንግሊዝኛ እሱ እንደሚረዳ አድርጋችሁ ጽፋችሁ ያን ስክሪፕቱን እዚህ ጋር አስቀምጣችሁ ፔስት አድርጉ ታገኙታላችሁ ማለት ነው። ሶ ሞር ፕሮጀክቱን ኮፒ ከማድረግ ይልቅ ለመማሪያነት በጣም ነው የሚያገለግለው። ምን ምን እንደሚያስፈልግ እያንዳንዱ ነገሮችን ዘርዝሮ ያስቀምጣል። እሱ የጻፏቸው ኮዶች ራቸው በጣም የሆነ ራሽናል የሆኑ ኮዶች ናቸው፣ ወይም ሎጂካል የሆኑ ኮዶች ናቸው። ያን ሶርስ ኮድ ራሱ ማንበብ ራሱ ያቻለ ሞድ ዴቨሎፕ ያደርጋቸዋል እናንተ። ሶ እዚህ ጋር እኔ ቅድም እንዳልኩት ኢኒሻላይዝ ሬጅስተር ፔጅ ዊዝ ቲኦም ሎድ እነዚህ አድርጓል። ሶ መጣ ያው እዚህ ጋር ቼክ አውት ፔጅ ቅድም ነበር ጨረሰ። ሎጊን ኤዲሽን ፔጅ ጨረሰ። ሎጊን የምትል ያው ቺት ሎጊን ቺት ጨርሶታል። አሁን ምንድን ነው የቀረ? ኦርደር ኮንፈርሜሽን ፔጅ። ሶ እናንተ ደርሷችኋል የሚል አይነት ፔጅ ከመጣ ያንን እዚህ ታገኙታላችሁ ማለት ነው። ያንን ዴቨሎፕ ያደርጋል ሁሉም ፔጅ። ካርት ስለ ካርት ጨርሷል። ስንት ፔጅ ነው እዚህ ጋር? 1 2 3 4 5 6 በዛ 6 ፔጆችን ዴቨሎፕ አድርጎላችኋል። እዚህ ጋር አሴቶች አሉ። ሲኤስኤስ ስታይል ሹት ስታይል ዶት ሲኤስ ሶ ይህን ሼር አድርጎ ይጠቀሙታል። አንድ ሰርክሌት አድርጓል። ኢሜጅ አላስቀመጠም። ጂኤስ ፋይል ጃቫስክሪፕት ጂኤስ ጽፎላ አስቀምጦላችኋል። አድሚን ዋው ዋው ኦልሬዲ ፕሮጀክቱን በ13 ሚኒት ጨርሶታል ማለት ነው። እኛ ይህንን ፋይናሊ ፕሮጀክት እርግጠኛ ነን በ6 ወር በ7 ወር ለፍተን የምንሰራውን በ13 ሚኒት ጨርሶታል። ያ ምናልባት የኔ የኢንተርኔት ፍጥነት ገድቦት ሊሆን ይችላል። ዊክ ነው በጣም ስፒድ ማለት ነው ዋይፋይ ስለሚጠቀም። ሶ ፕሮባን የሚጠቀሙ ወይም በጣም ስፒድ ያለው ቢጠቀሙ ይጨርሶታል። ሶ you like to me continue with admin dashboard managing page to complete then ይላል። አድሚን ያልጨረሰልኝ ምን ይጠይቀኝ ነው? yes ሶ ጠይቆኛል። አድሚን እንስራልኝ ብሎ ጠይቀኝ። እኔም yes አልኩት። ሰው ወደ አድሚን ገባ ማለት ነው። ሰው ነው በሉት። ሰውም እንደዚህ አያስተውልም። ስለዚህ እነዚህ ፔጆች ሁሉም በቅድም በ13 ሚኒት ነው የጨረሰው። ያንን ቢያንስ ኢንተርኔት ስፒድ ሊሆን ሲኤስኤስ የአድሚን ሲኤስኤስ እዚህ አይታችኋል። አድሚን ላይ ምንም የአድሚን ፎልደር ክሬት አድርጎ ነበር። የእሱን ሲኤስኤስ ኢሜጁን ያስተካክለው ነበር፣ ግን ምንም አይነት ውስጥ ለዳታ አላስቀመጠም። ምናልባት እነዚህ አድሚን
ዳሽቦርድ ላይ አውት ላይ እነዚህ ጨምሮት ሊሆን ይችላል። አዎ ቅድም አልነበረም አድሚን ዶት ሲኤስኤስ ጨምሮታል። ለምን እዚህ ዳሽቦርዱ የአድሚኑ ከዌብሳይት ላይ ገና ይችላል። የሱ ሲኤስኤስ ራሱ ሰርቶለታል ማለት ነው። ኦኬ ኢሜጅ አልገባበትም፣ ጂኤስም አልገባም፣ ጃቫስክሪፕት እየሰራ ነው። እዚህ ጋር እንደምታዩት ፉተርን አድሚኑ ፓናል ቦዲም እዚህ ጋር ጨምሮታል ማለት ነው። በእርግጠኛ በዚህ ሰዓት ስለ ጂኤስ እየሰራ ነው ወይስ ስለ ኢሜጅ? እዚህ ጋር አሁን እዚህ ጋር እየሰራችሁ ቢጠፋባችሁ ኦፕን ኮድ እዚህ መጻፊያ ነው የሆነ ቺፓር መጻፊያ ቅድም የስ ብዬ አልጻፍኩም። እሷ መጻፊያ ናት። ኦፕን ኮድ ብትል እሷ ራስ ታደርግ ነው ከእሱ ጋር የምንግባባው ማለት ነው። ስክሪፕቱን ጂኤስን ጨርሶታል መሰለህ እዚህ ጋር ጂኤስ ጨርሶታል። ቢፔሸንት በጣም ይጠቅማቸዋል። ጂኤስ ላይ አድሚኑ ላይ የምንጨምረ ኢንዴክስ የአድሚኑ ኢንዴክስ ጨምሮታል። ዳሽቦርድ ምናምን ጨርሶታል። ስለ ላይአውት ላይ ኢንዴክስ ዌብሳይት ዌብ ፔጅ ላይ ኢንዴክስ ምትላለች፣ በሱ ላይም ኢንዴክስ ምትል ፔጅ አለች ማለት ይቺ የአድሚን ኢንዴክስ ናት። ይቺ የዌብ ፔጅ ወይም ዌብሳይት ፍሮንቲን የምናይበት ኤቭሪ ካስተመር የሚያይበት ፍሮንቲን ማለት ነው። ቀጣይ የሚለው እነዚህ ቢውል አድሚን ማናጅ ፔጅስ ፕሮዳክቶችን፣ ኦርደሮችን፣ ዩዘሮችን ማናጅ የሚያደርግበት ነው። ስለ ኦርደር እዚህ ጋር ተሰርቷል። ኦኬ ምናልባት እዚህ ጋር እኛ ስናስቀምጥ ስለ ዳታ ቤዝ አላስቀምጥም መሰለህ። እሱንም እዚህ ጋር ስክሪፕቱ ልትጽፉታላችሁ ማለት ነው።
ኦኬ የጨረሰልን ነው። ሲኤስኤስም ዴቨሎፕ አድርጎልናል። እሱ ፕሮዳክት ያደርግልናል፣ ዴቨሎፕ ያደርግልን። እስኪ front end production ready process and complete production e-commerce like Spoofy and Amazon where administrators have powerful to manage their online efficiently. Where's back end, front end? እስኪ ባክኤንድ እየጠየቁ ነው። I will create complete database strategy for PHP backend. Let's so አሁን ዳታቤዝ አልሰራልን ነበረ። ስለዚህ ዳታቤዝ ሊሰራልኝ ማለት ነው። ኦኬ create database schema, all necessary tables, create database connection, build PHP model, create API, implement user authentication, authorization, build admin panel API. so ስለዚህ ባክኤንድ ጠይቄያለሁ፣ ባክኤንድ ይሰራልኝ ማለት ነው። ብቻ ጠይቁት ይሰጣቸዋል ማለት ነው። ኦኬ ዳታቤዝ ዲዛይን ያደረገልን ነው። አስብ ባክኤንድ ያለበትን ፍሮንት ኤንድ አለ። ፍሮንት ኤንድ ደግሞ አድሚን ፓናል፣ ከዛ ደግሞ ዌብሳይት ፋይናል አለ፣ ፓናል ወይም ፔጅ አለ። አሁን ደግሞ ቀጣይ ስለ ባክኤንድ እያወራን ነው ማለት ነው። ሶ ባክኤንድም ሃው ኢት ሜክ ኢት ስትራክቸር እስኪ እዩት። ሶ ዳታቤዝ ስትራክቸርን እየሰራልን ነው። ታችኋል እዚህ ጋር ዲዛይን ሲያደርግ ታክስ አይነት አለ፣ ሺፒንግ ኮስት ዳታቤዝ ዲዛይን አድርጎልናል። ሶ እዚህ ጋር ፎልድ ዳታቤዝ የምትል ፎልድ መታልኛለች። ስኬማ ዶት ስኬል የምትል እዚህ ጋር ኢንሰርት ዘ አድሚን ዩዘር ኔም ኦኬ ሃሽ የሆኑ ፓስወርዶችን የሚገርም ዳታቤዝ ክሬት ያደርግልናል። ስለዚህ ዳታቤዝ ኮኔክሽን እንደ ኮንፊግሬሽን እየሰራልን ነው። ቅድም ዳታቤዝ ዲዛይን አድርጎልናል፣ ክሬትም አድርጎልናል። ስኬማ ማለት ነው። ሶ ዳታቤዝ አሁን እንደ ኮንፊግን እየሰራልን ነው። ስለዚህ ኮኔክሽን የሚሰራበት ቦታ እዚህ ጋር ዳታቤዝ ተሰርቶልናል ፒኤችፒ ፓርት። ስለዚህ ኮንፊግ ምትል ትመጣለች እዚህ ጋር አሁን
በአሰራር ግልጽ ያልሆናችሁ ካለ በኮሜንት መጠየቅ ትችላላችሁ። ስለዚህ አይታችሁ እዚህ ጋር ዩዘር ኔም አለ፣ ኢሜል አለ፣ ፓስወርድ ራሱ ሃሽ የሚቀበለው ፈረስት ኔም ላስት ኔም ሮል አድሚን እና ዩዘር ሮል ማለት ነው። ስለዚህ አውተንቲኬትን ነው ኦልሬዲ ይህንንም ማወቅ አለባችሁ። ታች ላይ ፒኤችፒ ሞዴል ክላስ ፎር ኦል ኢንቲቲስ። ስለዚህ ክላሶች አሉ ለእያንዳንዱ ኢንቲቲስ የራሱን ክላስ ሞዴል ክሬት ያደርግልን ማለት ነው። እዚህ ጋር ምንድነው ላራቫል የሚባል ፍሬምወርክ ታውቃለች ብዬ አስባለሁ። ኤምቪሲ ነው የሚጠቀመው ፍሬምወርኩን። ሞዴል አለ፣ ቪው አለ፣ ኮንትሮለር አለ። ሞዴል ምንድነው ከዳታ ቤዝ ጋር ቀጥታ ዳይሬክት ኢንተርፌስ ያለበት ሞዴል ይባላል። ቪውስ ላይ ምንድነው ዊዝ ካስተመር ዩዘር ኢንተርፌስ አለ፣ እሱ ጋር ኢንተራክት የምናደርግበት ወይም ቪው ፓርት ነው። ቪው ኮንትሮለር ሜን ሲሆን ቪውስ አለ ሞዴል። እዚህ ጋር ኮንትሮለር ምንድን የሚይዘው ስለ ዳታ ቫሊዴሽን ሞር የሚያደርግልን ዲስ ዋት ኮንትሮለር ኤምቪሲ ፍሬምወርክ ዊዝ ላራቨል ሂውጅ ፕሮጀክቶችን ሞር ሰፋ ያለ ፕሮጀክት ለመስራት ከፈለጋችሁ ላራቨል መጠቀም ትችላላችሁ። ሌት ሜክ ላይክ ሰርች ኢት ኢን ቻትጂፒቲ ላይ ላራቨል ሃው ኢት ወርክ ብሎ ማየት ትችላላችሁ። እያንዳንዱ ፓርቱን ፍሪ ቴክኖሎጂ ነው። ዲስ ሞዴል መጥቶልናል። እዚህ ጋር ሞዴል የሚልበት ዳታ ቤዝ አለ። ኮንፊግ ላይ አንድ የቀረ ፓርት አለ። ሞዴልስ ፒኤችፒ ኦርደር ሞዴልስ ሞዴሎችን ያስገባልን ነው። ታች ደርሷል እኮ ይሄን ኦኬ። ስለዚህ ፓስወርድ አድሚን 123 ሰጥቶልናል። የዋ ነው የአድሚን ዩዘር ፓስወርድ ማለት ነው። ፍሪ ሺፒንግ ትሬሽሆልድ አብሳ ፍሪ ሺፒንግ ትሬሽሆልድ inventory log tables inventory logs አሜዚንግ ዳታቤዝ ነው የሚሰራልን። በደንብ ከዚህ ራሱ የምትማሩት ጥሩ ነጥብ ታገኙታላችሁ። አድሚን ዩዘር ላይ አይዲ ያለው ዩዘር ፈርስት ኔም ፓስወርድ ከዚህ ጋር ምንድን ነው ሮል ሱፐር አድሚን ነው ማናጀር ስታፍ ነው። ስለዚህ ስንት ዩዘር እንዳለ አይተን ዲፋልት ስታፍ ሆኖ የሚመጣው ከዛ ፐርሚሽን ጂሰን ስቶር ፐርሚሽን አስ ጂሰን አሬ አስ አክቲቭ በጣም የሚገርም ስኬማ ነው ክሬት የሚያደርግልን ማለት ነው። ኒውስሌተር ሰብስክራይበር እዚህ ጋር ምንድነው ዲስካውንት እንደዚህ ዲስካውንት አለ መጠቀም ትችላላችሁ ምናምን ነገር ነው ሰብስክራይበሮች ማለት ነው። እኛ ታች ነው ያለው እሳቱ ጨርሶ ሄዷል። ታችኋል declared but not used so የት እንደደረሰ እስኪ
እዚህ ጋር ኤፒአይ ጨርሶታል። ኢምፕሊመንት ዩዘር አውተንቲኬሽን እኛ ቅድም ክራይ ነበር እዚህ ጨርሶታል እሱ። ዋ እያለቀላችሁ ነው። ሙሉ ፊቸር አልቆልናል። ዋው the complete PHP e-commerce backend is now fully functional and ready to power your online store. Okay, backend is production ready with comprehensive error handling, database backup, error የሌለ ነገር የለም። ፐርፎርማንስ ኦፕቲማይዜሽን ያው ዳታቤዝ ኢንዴክስ፣ ስለዚህ ኩዌሪ ለማድረግ ፈጣን ነው። ፐርፎርማንስ ቤስት ብዬ ቅድም አውርቻለሁ። ኩዌሪ ኦፕቲማይዜሽን፣ ቱልሲንግ፣ ኮኔክሽን ፑሊንግ፣ ከዚህ ብዙ የምትማሩ ነገሮች አሉ። ሴኩሪቲ ፊቸር፣ ፓስወርድ ሃሽ ዩዚንግ ቢክሪፕት፣ ኤስኩኤል ኢንጀክሽን፣ ፕሪፔርድ ስቴትመንቶች አሉ። ስለዚህ ምን ለሴኩሪቲ ፊቸር ለምን ተጠቀምክ፣ ለፐርፎርማንስ ምን ተጠቀምክ ከዚህ ታገኙታለች ማለት ነው። እዚህ ጋር ካታጎሪስ፣ ዩዘርስ፣ ፕሮዳክት፣ ፕሮቮካተር፣ ኢሜጅ እያንዳንዱ ኢንፎርሜሽን አለ። ሲስተም አክቲቪቲ ሎግ፣ ሚግሬሽን ኢንፎርሜሽን እያንዳንዱ አለ። ሰው እዚህ ጋር ቴስት ኤፒአይ፣ ካስተመር ኤፒአይ። ስለዚህ እዚህ ጋር አሁን እኛ ሳምፕል ሎጊን አድሚን 1 2 3 ስለዚህ አድሚን ስንገባ እንደዚህ እንገባለን። ካስተመር ኤፒአይ እንደዚህ እንገባለን ማለት ነው። ሶ ሌትስ ስታርት ዳታቤዝ ከላይ ጀምሮ እየነገረን ያለው ከዚህ ሳይሆን ኦኬ ሌትስ ሜንቴን አወር ዳታቤዝ እንዴት እንሰራለን? ሶ ዳታቤዝ ሴትአፕ ክሬት ዳታቤዝ ማይስኪል ወይም ክሬት ዳታቤዝ ሾፕ ሀብ ካራክተር ሴት ምትላለች እና ሚግሬሽን ረን እናደርጋለን ማለት ነው። ቼንጅ ዳይሬክሽን ዛምፕ htdocs ኢኮመርስ ኤአይ ብለን ፎልደር ቅድም ክሬት አድርገን ነበር። እሷን ከዛ ዳታቤዝ እቺን ቼንጅ ዳይሬክሽን ከዛ ፒኤችፒ ሚግሬት እናደርጋለን ማለት ነው። ሶ የት ጋር ነው ሲኤምዲ ላይ ማለት ነው። ራን ሚግሬሽን ክሬት ኦል ቴብልስ ኦኬ ሶ እቺን ኮፒ እናደርጋለን። ዳታቤዝ ትችላለች ሚግሬሽን ነው የምናካሂደው ማለት ነው። ሲኤምዲ ራናት አድሚኒስትሬተር ሶሪ ሲኤምዲ ራናት አድሚኒስትሬተር ስለዚህ ፎልደር ቅድም እዚህ የገባለው አለ htdocs ቹት እዚህ ሙሉ ኢንፎርሜሽን ገብቶልናል ማለት ነው። ሶ እቺን ኮንትሮል ሲ ኮፒ አድርገን ቼንጅ ዳይሬክሽን ፔስት ስላሽ
yes በቃ ቼንጅ አደረግልን ወደዛም ገባን ሶ ምንድነው የሚያደርገው php migrate.php migrate there so this what is the exception handle leader what the exception so I'll capture your database connection failed so unknown database so ስለዚህ ዳታቤዙን እያወቅን አይደለም ማለት ነው ይሄን ዳታቤዝ ሶ ይሄን ዳታቤዝ ምን እናደርጋለን ክሬት እናደርጋለን የት ሶ እንምጣ ዳታቤዝ SQL እቺ ዳታቤዝ SQL ሶ እቺን ዳታቤዝ SQL ምን እናደርጋለን ስኬማ SQL ብለን ዛምፕ ላይ ዛምፕ እናብራ ዛምፕ አበራን ዛምፕ so start ሆኗላ so admin ማጣለን ፔጅ ማይድም okay so apache starting now so new database name so let's go create database if not exists shop hub okay database name shop hub ናት ሲ ኮፒ እናደርጋታለን so እቺን ወደዚህ መተን okay paste create okay create አድርገናል shop hub ምት ዳታቤዝ ዋን then import እናደርጋለን ከየት እሱ ያመራልን choose file ምትላለች ከዛ ከhtdocs c ላይ get dump htdocs የኛ ai ምትናች ናት እዛ database sorry all our php file database sorry config database php file name so database schema SQL database ላይ schema database schema this is a SQL file okay then what import so already imported create index for better performance ስለዚህ እዚህ ጋር ኢንዴክስን አሁን ፐርፎርማንስ ላይ ነበር ስለዚህ ሁሉ ኢንፎርሜሽን መጥቶልናል ያው ሶ አሁን ሚግሬት ማድረግ እንችላለን okay so cmd where is cmd command prompt like this now he knows his database okay okay running database migration so running migration and zero ሆኗል ማለት ነው so let's ምን እንቀራለን skill ነው okay cdb sample data okay so let's copy creator to link this page is right now don't available okay let's make that like this boom wow የሚገርም ዌብሳይት ክሬት አድርገናል የሚገርም ዌብሳይት this is የሚገርም ዌብሳይት product categories deals about contact
Okay, home. Okay, this amazing product. Okay, add to cart. Product add to cart. Okay, cart one. See, so the item is added here. Let's see. We have continue show to shop. እዚህ ጋር ምንድነው የጠፋው? ኢሜጁን አላስገባንም። አሁንም ያው ፕሮዳክት አሁንም አድ ቱ ካርት እዚህ ጋር ያው ተጨምሮልናል። ስለዚህ ፕሮሲድ ቼክ አውት። ዋው አሜዚንግ። ሺፒንግ 10 ብር። ፓይመንት ፓይፓል፣ አፕል፣ ጉግል ፓይ ምርጫ ራስ ብቻ ነው። ስትራይፕ ኦኬ። ፕሌስ ኦርደር you must fill this information. Let's fill the information. Brock Benham. Let's fill this information. State, New York State. You can change this. Okay, in proceed. Card, PayPal. Okay, nice data information. Place order. What's wrong? ሺፒንግ 50 ብር ላይ እዚህ ከላይ በኩል ይሄን አመን ማድረግ ትችላላችሁ። ሰብስክራይብ ማድረግ ከፈለክ ሰብስክራይብ ለአፕዴት እንድትሆን ማለት ነው። ያንን መጠቀም ትችላለህ። ኦልሬዲ በጣም የሚያምር ፕሮጀክት መጥቶልናል ማለት ነው። ኦኬ ሶ እዚህ ጋር እንደምለው እዚህ ጋር አይታችኋል። ፕሌስ ኦርደር ሲባል ሬጂስተር እያለን ነው ከላይ በኩል። ዋው የሚያምር ፕሮጀክት። ኦኬ የፌስቡክ ዩድ በዚህ ኤፒኤስ አለ ማለት ነው። እስኪ በጉግል እንሞክር። ኤፒአይ ቅድም ኤፒአይ ብለን መግባት ነበረብን። ኤፒአይ እየሰራን አይደለም በሰዓት እሱን እናስተካክል ቀጣይ ቪዲዮ ላይ። ፓስወርድ ስትሮንግ ኦኬ ቦም the account successfully created ኦኬ እዚህ ኢሜጁን እዚህ ቅድም ስላላስገባ እያንዳንዱ ቦታ ኢሜጅ ታስገባላችሁ የሚያምር ፕሮጀክት ይወጣላችኋል። ይሄ ሁሉ ኢሜጅ የቀረበት ፓርት ነው ማለት ነው። ኦኬ ሶ አሁን እዚህ ጋር ሁለት ፕሮጀክት ያሳስን መጥቶልናል። እዚህ መጥቷል እያንዳንዱ ኢንፎርሜሽን። ሶ ፕሮሲድ ቱ ቼክ አውት። ለቅድሙ እዚህ ጋር ኢንፎርሜሽን ባይ ዲፎልት እንምለው ጊዜ ለመቆጠብ ያህል። ኦኬ ፕሮሲድ PayPal. What's wrong? Okay. Apple. Okay. That's all. You can search product. Okay. ያው የሚያምር ፕሮጀክት አለ። ሶ ቀጣይ ከስተመርስ እናደርጋለን። የሚያምር ፕሮጀክት አብረን ቀጣይ ቪዲዮ ላይ እንሰራለን። ይሄን ቪዲዮ ሰብስክራይብ፣ ሼር፣ ላይክ አድርጉ። ቀጣይ ቪዲዮ ላይ ይሄን ራሱን አመን አድርገን ጥሩ ቪዲዮ እንሰራበታለን ማለት ነው። ታንኪስ። በሰላም ቆዩ።